በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ገብርኤል ዘወርሃ መጋቢት። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስም ስም ይኸውም አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱ አንድነቱን ሳይከፋፍለው በአንድነቱና በሦስትነቱ ጸንቶ በሚኖር ረቂቅ ባሕሪው በማይመረመር በማያበድሩት ሊከፍሉት በማይቻል ያየው በሌለ ማንም ማን በማያዘው በቸርነቱ የተራበውን በሚመግብ የተጠማውን በሚያረካ የአምልኮ ስግደትና መገዛት ለእርሱ ብቻ በሚገባው ምሕረቱን ከእኛ ባላራቀ በእርሱ በማመን በወርሃ መጋቢት 19 ቀን የሚጸለይ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ሁላችን ሕዝበ ክርስቲያንን ከትካዜ ከሐዘን ከመንሱተ ደይን ለዘላለሙ ይጠብቀን አሜን። ዓለም ከተፈጠረ 5500 ዘመን በኋላም ከልጅ ልጅ ተወልጄ በደም ያድንሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል ባመፀ ጊዜ በታማኝነቱና በቅን ታዛዥነቱ የታወቀም ቅዱስ ገብርኤልን በሊቀ መላእክትነት ማዕረግ ከፍ አድርጎ በስድስተኛው ወር እግዚአብሔር እንዲህ ሲል ላከው። የገሊላ አውራጃ ወደ ሆነች ናዝሬት ፈጥነ ወርደህ ለድንግል ማርያም ከሥጋዋ ሥጋ ከነፍስሽ ነፍስ ነስቼም ከእርሷ ሰው እንደምወለድ የምሥራች ንገራት፣ ከሴቶች ሁሉ እርሷን መርጫለሁና አለው። ሊቀ መላእክት ቅዱስ ገብርኤልም ይህን ቃል ከጌታው በሰማ ጊዜ ሰውን ስለ መውደዱና ስለ ርኅራኄው እጅግ በጣም ደስ አለው። አስቀድሞ እንደ ተናገርነውም በአዳም መዋረድ ያዝን ነበርና፣ ስለዚህም ለሌሎች ያልተሰጠ ይህን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ምላሹ ደስታ ነውና በእውነትም ታማኝና ተወዳጅ ለሆነ ለዚህ መልአክ ከሌሎች ይልቅ ደስታና ክብር ይገባዋል። የልብ ደስታ በፊት ፈገግታ ይታወቃል ተብሎ በመጽሐፍ እንደተነገረ የእርሱም የፊቱ ብርሃን የልብ ደስታን ያመለክታልና ነቢይ ሰለሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነ ግን ፊት ይጠቁራል ብሎ ተናግሯልና። ለባዊው ቅዱስ ኤፍሬምም የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ ደስታን የተመላ መልካም የምሥራች ዜናንም ያመጣህ ቅዱስ ገብርኤል ሆይ ወደ እኛ የመጣህ የጌታችንን ልደት ሰበክልን፣ ለድንግል ማርያምም ያለመለወጥ ትወልጃለሽ ብለህ ነግርሃታልና ለአንተ የተሰጠ ክብር ታላቅ ነው ሲል በረቡዕ ውዳሴ ማርያም እንዳመሰገነው እንዳመስግነው። ወደ ቀድሞ ነገራችን እንመለስና እመቤታችን ቅድስት ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ የሚሆን ወርቁን ከሐር ጋር እያስማማች ትፈትል ነበር። በአንደኛይቱም ቀን በናዝሬት ክፍል በሚገኝ ጉድጓድ ውሃ ልትቀዳ ሄደች። ሊቀ መላእክት ቅዱስ ገብርኤልም ከሰማይ ወርዶ እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እርሱ እግዚአብሔር ካንቺ ጋር ነውና በእርሱም ዘንድ ባለ ባለሟልነትን አገኘሽ፣ ከሴቶቹ ሁሉ አንቺ ትበልጫለሽ አላት። እመቤታችን ድንግል ማርያምም ይህን በሰማሽ ጊዜ ማን እንዳናገራት ለማወቅ ግራ ቀኝ ተመለከተች። ነገር ግን ምንም ያየችው ስለሌለ ታላቅ ፍርሃት አደረባት። ገንቦዋን ትታ ወደ ቤቷ ተመለሰች። ሐርና ወርቁን እያስማማች ትፈትል ጀመር። ዳግመኛም በግልጽ መጥቶ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የእግዚአብሔርን ቃል በግብረ መንፈስ ቅዱስ ትጸንሻለሽ አላት። ድንግል ማርያምም ለሊቀ መላእክት ቅዱስ ገብርኤል ስትመልስ ወንድ ሳላውቅ ይህ እንዴት ይሆንልኛል አለችው። ሊቀ መላእክት ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የሉላይ ለሚጋርድሻል እንጂም ካንቺ የሚወለደው ቅዱስ ነው አላት። እርሷም የእግዚአብሔር አገልጋዩ እነሆ አለው፣ ሰውነቴም በእጁ ናት፣
እርሱ የወደደውን በእኔ ላይ ያድርግ ብላ ለመልአኩ መለሰችለት። ይህን ጊዜም ከሦስቱ አካል አንዱ አካላዊ ቃል ከላይ ከሦስትነቱ ሳይጎድል ከታችም አራተኝነት ሳይታከልበት በፍጹም አካል ወርዶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው በመሆን ሕፃናትን የፈጠረ እርሱ ቀዳማዊው አካላዊ ቃል በግዕዘ ሕፃናት በማኅፀኗ አደረም። ወንጌላዊው ቅዱስ ዮሐንስ በማይመረመር ተዋህዶ ባሕርየ መለኮቱ ሳይለወጥ ቃል ሥጋ ሆነ ብሎ እንደ ተናገረም መጽሐፍም እንዳረጋገጠው የሁለቱን ተዋህዶ ሊመረምሩት ፈጽሞ አይቻልም። ከዕለተ ጽንሰቱ እስከ ዕለተ ልደቱ 9 ወር ከ5 ቀን ከሆነ በኋላም ቅድመ ዓለም ከሰማያዊ አባቱ ያለ እናት እንደተወለደም እንዲሁ ድኅረ ዓለምም ማኅተመ ድንግልናዋን ሳይለውጥ ከብቻዋ ምድራዊት ድንግል ማርያም ያለ አባት ተወለደም። ስለዚህ ነገር ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ እንደ ተናገረም ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግልም በተወለደ ጊዜ ማኅተመ ድንግልናው አልተለወጠም። ዳግመኛም ነቢዩ ሕዝቅኤል ከኃያላን ጌታ በቀር የገባባት የሌለ እሱ ግን እንደ ተቈለፈች ገብቶ እንደ ተቈለፈች የወጣባት በምሥራቅ በኩል የተቈለፈች ደጃፍ አየው ብሎ ተናገረም። ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ቀንና ሌሊት እየተፈራረቁ የዚያን አገር መንጋ ተግተው የሚጠብቁ እረኞች ነበሩ። መልአከ እግዚአብሔር ሊቀ መልአክ ቅዱስ ገብርኤል ከእነርሱ ዘንድ መጥቶ በቆመ ጊዜም የእግዚአብሔር ብርሃን በላያቸው ላይ ወርዶ ስላበራ ታላቅ ፍርሃት አደረባቸው። መልአከ ፍስሐ ቅዱስ ገብርኤል ግን አይዟችሁ፣ አትፍሩ፣ ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች ልነግራችሁ መጥቻለሁና አላቸው። እነሆ ዛሬ በዳዊት ከተማ መድኅን ተወልዶላቸዋል፣ ይኸውም የተመሰገነ ጌታ ክርስቶስ ነው። የዚህም ምልክቱ ሕፃኑ በጨርቅ ተጠቅሎ አውራ ጣቱ ታስሮ በበረት ተኝቶ ታገኙታላቸው አላቸው። በዚያን ጊዜም ከዚሁ መልአክ ቅዱስ ገብርኤል ጋር ብዙ መላእክተ ሰማይ ተገልጠው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጅ ፍቅርና ሰላም ተወጠነ እያሉ አመሰገኑ። ማኅበረ መላእክትም ከእረኞች ጋር አንድ ሆነው በአንድ ቃል ምስጋና ቀረቡ። መላእክትም ከእነርሱ ዘንድ ወደ ሰማይ ከወጡ በኋላ እረኞች እርስ በርሳቸው ኑ እስከ ቤተልሔም ሄደን በአደባባይዋ ተመላልሰን ይህን እግዚአብሔር የገለጠልንን ነገር እንረዳ ተባባሉ። ፈጥነውም ሄደው ሕፃኑም በበረት ተኝቶ ከእርሱም ጋር እናቱ ድንግል ማርያምና አገልጋዩ አረጋዊ ዮሴፍን አገኟቸው። ባዩትም ጊዜ መልአኩ የነገራቸው ስለዚህ ሕፃን እንደሆነ አወቁም። ለእረኞችም የተገለጸውን ምስጢር የሰሙ ሁሉ አደነቁ። እረኞችም ስለ ተመለከቱት ሁሉ እግዚአብሔርን እያመሰገኑ ወደ መጡበት ተመለሱ። በሊቀ መልአክ ቅዱስ ገብርኤል ብስራት በእመቤታችን ድንግል ማርያም ላይ ለተገለጹ ልዩ ልዩ ምስጢራት አንክሮ ይገባል። ይኸውም ከብዙ በጥቂቱ አንደኛ ያለ ዘራ ብእሲ የመለኮት መጸነስና ያለ ተፈትዎ ማዕፀን የጌታ መወለድ ነው። ዳግመኛም ዘመን በማይቈጠርለት ሕፃን አፍ ከድንግል ጡት ወተት መፍሰስ። ሦስተኛ እግዚአብሔር ለመረጣቸው ለመቅደስ ካህናት ያልተደረገ ለከብት እረኞች ሰማያዊ ምስጢር መገለጥ። አራተኛ ከፋርስ አገር እስከ ቤተልሔም ድረስ የጥበበኞች በኮከብ እየተመሩ መምጣት ናቸው። የሊቀ መልአክ ቅዱስ ገብርኤል ጸሎቱና በረከቱ እኔ አገልጋዩንና ሁላችን ሕዝበ ክርስቲያንን ከክፉ ነገር ሁሉ ይጠብቀን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሕዝበ ክርስቲያኑ ጋር ይሁንና ሊቀ መልአክ ቅዱስ ገብርኤል ያደረገው ታምር ይህ ነው። በአንዲት አገር ከሚኖሩ ንጉሥና ንግሥት ጋር የምትኖር አንዲት ሴት ልጅ ነበረች። በንጉሡም ቤተ መንግሥት ውስጥ
አብራሲት የሚባል አስማተኛ ነበረ። እርሱም የንጉሡ ልጅ በውበቷ ስለማረከችው አተኩሮ እያየ በልቡ ይመኛት ነበር። ከእርሷም ጋር ተኛ፣ ጸነሰችም፣ መልኩ ያማረ ወንድ ልጅንም ወለደች። ንጉሡ ግን የአብራሲትንና የልጁን ድርጊት ፈጽሞ አያውቅም ነበር። ከዚህ በኋላ አብራሲት ልጁን አንተ ከተወለድክበት ቀን ጀምሮ ኃይሌ ዛለም፣ ሰውነቴም ደክሟልና ልጄ ሆይ እንግዲህ ወደ አንተ የሚመጣው ማን ነው? የምታየውስ ማንን ነበር አለው። ሕፃኑም የተወለድኩባት ወር በገባ በ19ኛው ቀን ነው። በየወሩ በዚህ ዕለት ጎህ ሲቀድ ሲነጋጋም መልኩ እንደ ፀሐይ የሚያበራ ወገቡ በወርቅ ዝናር የታጠቀም በራሱም ላይ የሚያበራ ዕንቁ የተሸለመ የራስ ወርቅ ያደረገ ንስር ወደ እኔ ይመጣል አለው። የራስ ወርቁ ቄፋዝና ጳዚዮን የሚባል ወርቅ ተጊጧል። በእጁ የወርቅ ዘንግ ይዟል። አካላዊ አቋሙ የሚነድፍም ይመስላል። ርየተ ገጹ እንደ ሰው ነው። ግርማው እጅግ ያስፈራል። ድምፁ ነፋስ በተነሳ ጊዜ ማዕበል ከወዲያ ወዲህ እያለ ሲያማታው እንደሚሰማ የባሕር ንጽውጽውታ ነው። እነሆ እኔ እሱም በምመለከትበት ጊዜም ከድንጋጼ የተነሣ ከፊቱ ወድቅ ነበር። ነገር ግን እርሱ ከወደቅኩበት አንስቶ እኔ በእግዚአብሔር ፊት የምቆም ሊቀ መላእክት ቅዱስ ገብርኤል ነኝና አይዞህ አትፍራ ይለኛል። ዳግመኛም እነሆ ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ ካንተ ጋር ነበርሁ፣ ወደፊትም በዘመንህ ሁሉ ካንተ ጋር ሳልለይ ይኖራለሁ። በዕድሜ ፍጻሜ ሁሉ ከፍተኛ ማዕረግንና ክብርንም እሰጥሃለሁ አለኝ። አስማተኛው አብራሲትም ከንግሥቲቱ ጋር ሆነው ይህን የልጁን ነገር በሰሙ ጊዜ ፈጽመው አደነቁም። ስለ ሁኔታው ታላቅ ስጋትም አደረባቸው። ሊቀ መላእክት ቅዱስ ገብርኤልም አስቀድሞ እንደተናገረው በዘመኑ ሁሉ ሲጠብቀው ኖረም። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር ይኖር ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በሕዝበ ክርስቲያኑ ላይ ይደርና ጌታ በተሰቀለበት ዕለት የቤተ መቅደሱን መጋረጃ ከላይ እስከ ታች እንዴት እንደ ሰነጠቀው የሚናገር ሊቀ መላእክት ቅዱስ ገብርኤል ያደረገው ታምር ነው። እጅግ የሚወደውን በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋለኛው ዘመን ለሚስጥረ ልደቱ ታማኝ አድርጎ ወደዚህ ዓለም የላከውን ጌታውን ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ በብረት ተሸንክሮ ባየ ጊዜ የሊቀ መላእክት ቅዱስ ገብርኤል ዝም ይል ዘንድ አልተቻለውም። ሊቀ መላእክት ቅዱስ ገብርኤል በቁጣ ተመልቶ ሰይፉን መዘዘ። ጌታን የሰቀሉትን ሊያጠፋቸው ወደደም። ዳሩ ግን የእግዚአብሔር ቸርነት ስለከለከለችው በያዘው ሰይፍ የቤተ መቅደሱን መጋረጃ ከላይ እስከ ታች ከሁለት ሰነጠቀው። ስለ እኛ ሲል የተሰቀለ የፈጣሪ ክርስቶስ ቸርነት ባይከለክለውስ ኖሮም ዓለም እስከምታልፍ ድረስ ባልታገሰም ነበር። የሊቀ መላእክት ቅዱስ ገብርኤል ረድኤቱና የበረከቱ ኃይል በየጊዜውና በየሰዓቱ ሕዝበ ክርስቲያኑን ይጠብቀን ለዘላለሙ አሜን።